ስትሮ በሚባለው ፊልም ያለቀሳችሁ ሰዎች በጣም እድለኞች ናቸው። ባለፈው ሳምንት እኔና ጓደኛ አይተነው ነበር ፊልሙንና ማልቀስ አልቻልንም። እኔ ድሮ ላይ ምን ይሰማኝ ነበር መሰላችሁ? ልጅ እያለሁኝ ትንሽዬ ቢላ በሩ ንፋስ አጋጨው እና ትንሽዬ ቢላም ስትቆርጠኝ እንጂ እምሞት ነበር የሚመስለኝ። በቃ የምሞት በቃ ጥንጥ ይቆርጣኝ ማለት ነው። ከዛ አባቴ ደግሞ ወይ ቢላ ቆርጦት የሆነ ነገር ሆኖ ምናምን አረቄ አርጎበት ወይ በርበሬ አርጎበት እያቃጠለው ቻል ሲያደርገው እንዴት ቻለው ብዬ ይገረም ነበረ። ለካ ትልልቅ ህመሞችን እያስተናገድን ስንሄድ ትንሽዬ ትሆንብናለች። ከዛ በኋላ የሚገጥሙን ህመሞች ያን ያህል እንደመጀመሪያው አይሰብሩንም። ኦልሬዲ ትልቆቹን ስላሳለፍን ማለት ነውና እኔና ጓደኛዬ ከዛ ቁጭ ብለን ስናወራ ግን ያሳዝናል እኮ ፊልሙ ያስለቅሳል። ግን እኛ በጣም ስለተሰበረንና ብዙ ሀዘን በቤታችን ላይ ስላለ በህይወታችን ላይ ስላለ ይሄኛው ያን ያህል ሊሰብረን ሊያሳዝነን አይችልም እንደ ድሮ። እኔ ራሴን ሳቆድሮ በጣም በፊልምና በድራማ ማለቅስ ሰው ነበርኩኝ። በዚህኛው ያን ያህል ማልቀስ አልቻልኩም። እና ምን ልላችሁ ነው፣ ትልልቅ ከባድ ነገር እያሳለፍን ስለሆነ አንዳንድ ነገሮች ወይ ትንንሽ ነገሮች እንደ ድሮ አይሰብሩንም። እና በዚህ ፊልም ያለቀሳችሁ ሰዎች በጣም በህይወታችሁ ደስተኛ ናችሁ ማለት ነው እና በጣም እድለኞች ናቸው። ወዳጄ ፍቅር ነህ ሰው አይረሳም ይራራል ውብ አይንህ ሰው አይረሳም ይራራል ውብ አይንህ ሲመሽ መጣልኝ ሲመሽ ወዳጄ ያልኩት ሲሸሽ ሲመሽ መጣልኝ በማታ የኔ ጆሮን አጎረስከኝ ነክሼ ነበረ አለሜ። እናንተዬ ሽበት እያወጣሁኝ ነው፣ እያረጃው ነው። በዚህ 28 ዓመታት ውስጥ ግን የስንፍና ገዳማትን ሄጄ ጎብኝቼ የማውቀው ለ2 ጊዜ ብቻ ነው ሄድኩት እና አሁን ግን እግዚአብሔር ቢረዳኝ ከዚህ በኋላ ይሄንን ስንፍናዬን ለመቅረፍ ተነስቻለሁኝ። አሁን የፊታችን ግንቦት 24 በለተቀናቸው አባታችን አቡነ ተክለሃይማኖት የተወለዱበት ቦታ ኢንቲሳ ተክለሃይማኖት ገዳም አብረን እንሄዳለን። ብዙ ገቢረ ተአምራት በሚሰራበት ደጃቸው ተገኝተን ጸበላቸውን ተጠምቀን ረጅሙን አምሳለ ሲኦል ገብተን በአባቶች ቡራኬ ተቀብለን እንመለሳለን። የጉዞ ዋጋ ሙሉ መስተንግዶ ደርሶ መልስ ጋር 500 ብር ብቻ ነው። በ0921 937373 ደውላችሁ ቦታ ማስያዝ ትችላላችሁ። እስኪ እኔንም በጉዞ አበረታቱኝ። እናንተም ደግሞ እንደኔ ብዙ ቦታ ሄዳችሁ የማታውቁ ሰዎች አብረን ይሄንን ችግራችን እናስተካክላለን። ብዙ ቦታዎችን እየጎበኘን በዛውን በረከት እንቀበላለን ማለት ነው። ስለዚህ የአሁኑ እሁድ አይቀርም። አመሰግናለሁ። ባይ። የጊዜው መሮጥ በጣም ነው የሚያስገርመኝ። ዛሬ ከወለድኩ ልጅ 10 ወር ሞላው። እግዚአብሔር ይመስገን። ወላጅ የሆናችሁ ሰዎች ይህንን ስሜት ትጋሩኛላችሁ እያስባለሁ። በጣም የሚገርም የሚያስደንቅ በቃ የሆነ ሌላ ዓለም ውስጥ ያለ የሚመስል 10 ወራት ነው ያሳለፍኩት። እግዚአብሔር ይመስገን። ለዚህ ደግሞ ለእኔ ቅዱስ ገብርኤል ብዙ ነገር አድርጎልኛል። የቅዱስ ገብርኤልን ለእኔ ያደረገውን ነገር በሰፊው ሌላ ጊዜ ነግራቸዋለሁ። አሁን ግን እኔ የልጅ እናት እንደመሆኔ መጠን አዳር ያለው ጉዞ መሄድ አልችልም እና ለእናንተ ግን የበረከቱ ተካፋይ እንድትሆኑ መልእክቴን ይዤላችሁ መጥቻለሁ። በዛውም ከኔ ደግሞ እኔ መሄድ ስለማልችል በእናንተ ለመባረክ ጊቫዌ ለ2 ሰው እሰጣለሁ። የጉዞ መሄጃው ቀን የፊታችን ቅዳሜ ሰኔ 14 ከዛ መመለሻ ደግሞ እሁድ ሰኔ 15 ሲሆን የጉዞ ቦታው ደግሞ ደጁን የረገጠ ሁሉ ጸሎት የሚሰማበት ለተወሰነ ጊዜ ብቻ በአባቶች የተለየ ጸሎት ፕሮግራም ያለበት ዘብር ቅዱስ ገብርኤል ገዳም ነው። የጸሎት ስርዓቱ ሊጠናቀቅ ጥቂት ቀናት ብቻ ስለቀሩት ይህንን የበረከት ስፍራ ለመርገጥ ጥሪ ቀርቦልናል ማለት ነው። የጉዞ ዋጋ ከነ ሙሉ መስተንግዶ ጋር 1500 ብር ብቻ ነው። እንደተለመደው እኔ ለ2 ሰው ጊቫዌ ስለምሰጥ ቅዱስ ገብርኤል ለእናንተ ያረጋላችሁንም ኮሜንት ላይ አድርጉልኝ። ራንደምሊ 2 ሰው መርጬ እኔ ከፍልላችኋለሁ ማለት ነው። መሄድ የምትችሉ ሰዎች አደራ እንዳትቀሩ ስል ጠይቃችኋለሁ። በጣም ነው የምወዳችሁ። ከላይ በማስቀምጠው ስልክ እየደወላችሁ ቦታ ማስያዝ ትችላላችሁ። መልካም ቀን። ፍቅር ዓለም ካንቺ ጋራ እግሬ ገና ቤት ከመግባቱ በሬ መልሶ ተንኳኳ። ከካንዲስ ቤት ኬተሪንግ ጣፋጭ ሆኑ ኬኮች ተልከውልኝ ነበረ።
እኔ ብቻ በልቼ አልቀርም ብዬ እንደተለመደው ለእናንተም ጊቫዌ አዘጋጅቼላችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱ። የባለፈው የቢጂኤስ ዶሮ ቤትን ጊቫዌ አሸናፊ ዛሬ አናውንስ አደርጋለሁ። የመጀመሪያዋ ቤተልሔም ለገሰና ሁለተኛዋ አሸናፊ ደግሞ ፀሐዬ ኪድዬ ልጅ ነች። ስለዚህ ቴክስት ልክላችኋለሁ፣ መልሱልኝና ኔክስት ዊክ ምሳ አብረን እንበላለን። ወደ ኬኩ ስመለስ ከካንዲ ስዊት ኬተሪንግ በጣም ጣፋጭ የሆኑ ኬኮች የጾም ሁላ አይመስሉም፣ በጣም የሚጣፍጡ ኬኮች ተልከውልኝ ነበር። እጅሽ ይባረክ፣ በጣም ነው የሚጣፍጠው። እናንተም እንደዚህ ቆንጆ ኬኮችን ለማዘዝ ከፈለጋችሁ ከላይ በማስቀምጥላችሁ ስልክ ደውሉላት። አሁን ላይ ደግሞ ግራጁዌሽንም ለልደትም የሚሆን እስከ 2 ወር የሚቆይ ለየት ያሉ ፓኬጆችን አዘጋጅታለች። ስለዚህ እየደወላችሁ ማዘዝ ትችላላችሁ። የጊቫዌው አሸናፊ ለመሆን ደግሞ ከታች ሜንሽን የማድረገውን የእሷን የቲክቶክ አካውንት ፎሎ ማድረግ ግዴታ ነው። ከዛ ደስ ያላችሁን ነገር ኮሜንት ሴክሽን ላይ ኮሜንት አደርጋላችሁ። ሰው መርጬ ኬክ እንልክላችኋለን ማለት ነው። መልካም እድል ባይ በእርግጥ አገኘሁ ሰው በድሎ ሄዶ ደስታ መች ይገኛል። ክፉይን ካህል ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ። ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ። ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልሽ ወዳለው ብድር መላሽ ያርገኝ አመሰግናለሁ። ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ። ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ። ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳ። የዛሬው ቪዲዮ ይህን ይመስላል። ወዳችሁን እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ያቆየን።